ሰላም ልጆች እንደምን ቆያችሁኝ? በባለፈው የትምህርት ጊዜያችን ስለ ሙሴ ታሪክ ክፍል 1 አይተን ነበረ። ሙሴ ከእግዚአብሔር እንደታዘዘው እስራኤላውያንን ነፃ ሊያወጣ ወደ ፈርዖን እየሄደ ነበር ያቆምነው። ዛሬ ደግሞ ቀጣይ የሆነውን ክፍል 2ን ይዘንላችሁ ቀርበናል። ሙሴና አሮን ፈርዖንን አሉት፣ የእስራኤል አምላክ ሕዝቡን እንድትለቅ አለበለዚያ ግን መጥፎ ነገር ይፈጠራል ይላል አለው። እግዚአብሔርም እንዳዘዛቸው አሮን በትሩን በፈርዖንና በባሪያዎቹ ፊት ጣለ፣ እባብም ሆነች። ፈርዖንም ጠቢባንን ሁሉ በፊቱ ጠራ፣ እነርሱም በአስማታቸው በትሩን ወደ እባብነት ቀየሩ። ፈርዖንም አልሰማቸውም። ከዛ እግዚአብሔር ሙሴን አለው፣ አሮንን በትርን ውሰድ፣ ደምም እንዲሆኑ በግብፅ ወንዞች ሁሉ እጅህን ዘርጋ በለው። በግብፅም ሀገር ሁሉ በእንጨት ዕቃና በድንጋይ ሁሉ ደም ይሆናል። ሙሴና አሮን እግዚአብሔር እንዳዘዛቸው እንዲሁ አደረጉ። አሮንም በትሩን አነሳና የወንዙን ውሃ መታው፣ ውሃውም ደም ሆነ። በወንዙም የነበሩት አሳዎች ሞቱ። ግብፃውያንም ከወንዙ ሊጠጡ አልቻሉም። የግብፅም ጠንቋዮች በአስማታቸው እንዲሁ አደረጉ። ፈርዖንም አልሰማም። ከዛ እግዚአብሔር የግብፃውያንን ቤት በእንቁራሪት ሁሉ ሞላ። ግን አሁንም ፈርዖን አልሰማም። እንደገና እግዚአብሔር ሙሴን አለው፣ አሮንን በትርህን ዘርጋ፣ በግብፅ ሀገር ሁሉ ቅማል እንዲሆን ምድሩንም ምታ። አሮንም እንደታዘዘው አደረገ። በሰውና በእንስሳት ላይ ቅማል ሆነ። ግን ፈርዖን አሁንም ሊሰማ አልቻለም። እግዚአብሔርም ሙሴን አለው፣ ለፈርዖን ሕዝቤን ልቀቅ፣ ሕዝቤን ባትለቅ በአንተና በባሪያዎች በሕዝብም ሁሉ ላይ የዝንብ መንጎችን እልካለሁ አለ። እግዚአብሔርም እንዲሁ አደረገ። በፈርዖን ቤት በግብፅም ሀገር ሁሉ የዝንብ መንጋ መጣ። ፈርዖንም አልለቅም አለ። ደግሞ እግዚአብሔር እንስሳቱን ገደለ። በግብፅ ያሉትን ግመሎች፣ አህዮች፣ በሬዎች፣ ፍየሎች ሁሉ ሞቱ። አሁንም ፈርዖን አልሰማም። እግዚአብሔርም በግብፅ ሀገር ሁሉ ላይ በረዶ ላከ። በረዶም በግብፅ ሀገር ሁሉ ሰውንና እንስሳውን መታ፣ ቡቃያውን ሁሉ መታ። የተቀረውንም እህል ይበሉ ዘንድ አንበጣውን ላከ። ፈርዖን ግን አሁንም አልሰማም። ከዛ እግዚአብሔር በምድሪቱ ላይ ጨለማን አደረገ። ፈርዖንም አልሰማም አለ። እግዚአብሔርም አለ፣ ከእንስሳት ከሰውም ሁሉ በመጀመሪያ የሚወለደውን እገላለሁ። ሕዝቤ የበግ ግልገል ይረድና ይብላ፣ ደሙንም በበሩ ላይ እርጩት። እኔ ደሙን አየዋለሁ፣ ከእናንተ አንድም ሰው ከቤት አይውጣ፣ እግዚአብሔር ግብፃውያንን ሊመታ ያልፋልና። እግዚአብሔርም ከፈርዖን የመጀመሪያ ልጅ ጀምሮ እስከ እንስሳቱ ሁሉ መታ። በመጨረሻ ፈርዖን እስራኤላውያንን እንዲሄዱ ፈቀደ። እንግዲህ ልጆች የዛሬው የሙሴ ታሪክ ክፍል 2 ይህን ይመስል ነበረ። በቀጣይ ደግሞ በሌላ ክፍል እንገናኛለን። እስከዛው ድረስ ሰላም ቆዩልኝ።